ሰላም ጤና ይስጥልን የዳኒ ስፖርት ቤተሰቦች እንደምን ዋላችሁ። ዛሬ የምንመለከተው ስለ ተወዳጁ የእንግሊዝ ክለብ ማንቸስተር ዩናይትድ ይሆናል። ማይክል ካሪክ ቡድኑን መረከቡ በኦልድ ትራፎርድ በአዲስ መንፈስ ጉዞ መጥቷል። የቀድሞ የክለቡ ኮከብ አሁን ደግሞ በቴክኒክ ዳይሬክተር እና በአሰልጣኝ ክፍሉ ውስጥ ያለው ሚና ለክለቡ ምን ትርጉም አለው የሚለውን እንዲሁም ዩናይትድ ወደ ቀድሞ ክብሩ ለመመለስ የካሪክ ፍልስፍና እና አዲስ የዝውውሮች በቂ ናቸው ብላችሁ ታስባላችሁ የሚለውን እንደዚሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን ፔጃችንን ላይክ ሼር ኤንድ ሰብስክራይብ እያደረጋችሁ መሆኑን አትዘንጉላለሁ። አብራችሁን ቆዩ። እሺ ቤተሰቦች ተመልሰናል። አሁን ወደ ማይክል ካሪክ ተጽዕኖ የጨዋታ ፍልስፍና ስናይ ካሪክ ከሰር አሌክስ ፈርጉሰን ጋር የነበረውን ቆይታ እናስታውሳለን። በሳቸው ስር ሰልጥኗል። ውጤታማም ተጫዋች ነበረ። የመሃል ክፍሉ ሞተር የነበረ ተጫዋች ነው። ከቶትንሃም ሆትስፐር ከተገዛ በኋላ በዛ በኦልድ ትራፎርድ ውስጥ ትልቅ ሚና ሲጫወት የነበረ እና ጨዋታን በማንበብ መሃል ክፍሉን በመቆጣጠር እንዲሁም የሚሰጣቸው ቦሎች ኳስ የሚጥላቸው ኳስ ይታወቃል። በጠንካራ ሹቶቹ ጭምር የሚታወቅ ነው። ሰር አሌክስ ፈርጉሰን ጋር የሰራ ተጫዋች ነው። ያንንም ታክቲክ እንደገና በሌሎች አሰልጣኞችም ጋር የሰራ ተጫዋች ከመሆኑ አንፃር አሁን እየተገበረ ያለው አጨዋወት ከሳቸው ጋር የሚመሳሰልበት ሁኔታም አለ። እንደገናም ከሌሎቹም ጋር መርሳት የሌለብን ይዟቸው የመጣው ምክትል አሰልጣኞቹ በጣም ልምድ ያላቸውና በጣም በትላልቅ አሰልጣኞች ስር የሰሩ ናቸው። እነ ውድጌት ምክትል አሰልጣኞቻቸው በቶትንሃም ቤት በሪያል ማድሪድ ቤት የተጫወቱ ተጫዋቾች ናቸው። በቸልሲ ቤት የመሳሰሉና በጣም ዘመናዊውንም ስልጠና ሂደት የሰለጠኑና የቀሰሙ በጣም በታክቲኩ ጥሩ የሚባሉ ተጫዋቾችን የአሰልጣኝ ስኳዱ የያዘ ነው ማለት ነው እና ከኋላው ያሉትን ሰዎችም መርሳት የለብንም። ይህንን ሁሉ ያደባለቀ ድብልቅ የዚህ ሁሉ እውቀት ድብልቅ ውጤት ነው ማለት ነው። አሁን የምናየው ማንቸስተር ዩናይትድ እንደዚሁ የመጣና በልምድ እንደው ኬርቴከር ስለሆነ ተጫዋቾችን አነቃቅቶ እንደዚህ ብሎ የሚሉ ሰዎች አሉ። በጣም የሚገርመኝ ጨዋታ ተንታኞች ናቸው እነሱ በቲቪ ወጥተው ማይክል ካሪክ አሰልጣኝ መሆን አይችልም የሚሉ የቀድሞ ተጫዋቾችም አሉ። እዚህ እኛም ሀገር ደግሞ የስፖርት ጋዜጠኞች አሉ። ማይክል ካሪክ በጭራሽ እያሸነፈ አይናቸው እያየ ተጽዕኖ እየፈጠረ እያየ በጭራሽ እኮ ማይሆን ነገር እኮ አንድ አሰልጣኝ በምንም አይነት ሁኔታ ያለ ችሎታ ተጫዋቾችን አቀናጅቶ ማለት ነው አንድ ጨዋታ ማሸነፍ አይችልም። አንድ ጨዋታ በጣም ሳይንስ ነው እግር ኳስ። በጣም አሞሪም እኮ ወደ ዩናይትድ መጥቶ በጣም ስኬታማ የነበረ አሰልጣኝ ነው። እንግዲህ ስፖርቲንግ ሊዝበን ላይ በጣም ነው የተፈተነው። በሜዳው ከሜዳ ውጭም በጭራሽ በቃ ይሄኛው ኦሬዲ የደከመ ቡድን ስለሆነ ኔክስት ያሻሽላል ተብሎ ሁሉ ተስፋ ጥለንበት ብዙ ነገር ድል ተሰጥቶት ተጫዋቾች ተገዝተውለት የፈለገውን ተጫዋች እንዳባረር ተደርጎ ማርከስ ራሽፎርድ ብዙ ተጫዋቾችን በስነ ምግባር በሚል ማለት ነው አባሮ ሁሉ እነ ማክቶሚኒ የመሳሰሉ ተጫዋቾች ድንቅ ተጫዋቾች በእርግጥ ከሱ በፊት ነው የተሸጡበት ሁኔታ ነበር እና ውጤት ሊመጣ ግን አልቻለም። እኔ እነዚህ ሰዎች እዛ ፑልፊት ላይ ተቀምጠው የሚናገሩት የቀድሞ የማንቸስተር ዩናይትድ ተጫዋቾች እነሱ ቅናታዊ መንፈስ ነው።
አንደኛ ማይክል ካሪክን ወደ ኦልትራፎርድ ሲመጣ ምንድነው የሚያስቡት? ከቀድሞ ተጫዋቾች መሃል በምክትል አሰልጣኝነት ወይም በተለያዩ ቦታዎች ላይ አብረው እንዲሰሩ ይጠራል ብለው ያስቡ ነበረ፣ ይገምቱም ነበረ ማለት ነው። በዛ ቀዳዳ ገብቶ አብሮ ለመስራት ያንን አላደረገም እሱ። እነሱን ቸል ነው ያላቸው። ግን ከመጣ ጀምሮ ቁጭ ብለው በጭራሽ እነኪን እነምናምን በጣም ነው እየወረዱበት ያለው እና እሱም ይህንን ቀድሞ ያወቀ ይመስላል። ምንም አይነት ጆሮ አልሰጣቸው። ወደ ስራው ላይ ነው ትኩረቱን አድርጎ እየሰራ ያለው። ደግሞም ውጤታማ ስራ እየሰራን መሆኑን የምታውቁት ከመጀመሪያው ጨዋታ ጀምሮ ውጤት ብቻ አይደለም፣ ዘግቶ ውጤት ብቻ አላመጣም። ይሄ ተጫዋች በአሞሪም ጊዜ የፈዘዙ የደነዘዙ የነበሩትን ተጫዋቾች ነው በቃ እንደገና የፈጠራቸው። እነ ሴስኮ ማን ኩኛም ቢሆን ቤሞ በዛን ሰዓት ያን ያሁን የምናያቸውን አይነት አልነበሩም። እና አህመድ ምናልባት በአሞሪም ዘመን ጊዜ እንደ ፉል ባክ ስለሚጠቀመው የተጠቀመው ለሱ አጫዋወት ትንሽ ጎላ ብሎ እየታየ የነበረው ኢቭን ኢፍ ተከላካዮች በቃ 3-4-3 በጭራሽ ሊሆናቸው አልቻለም። 4-4-2ንም የትኛውንም አጫዋት ብታዩ እንደ ማይክል ካሪክ ያማረበት አጫዋት ይዞ የመጣ የለም። ፊውቸሩም ያስታውቃል። በቃ በዚህ አጫዋቱ ከሄደ ይሄ ልጅ ቦታ ተሰጥቶት በደንብ እንዲሰራ ከተፈቀደለት በጣም የተሻለ የዘመኑን እግር ኳስ ከሰር አሌክስ ፈርጉሰን ጋር በማደባለቅ በጣም ድንቅ ፉትቦል የተሸነፈባቸውን አቻ የወጣባቸውን ጨዋታዎች ራሱ ስናይ በጣም የሚገርም በቃ የአንበሳ ሽንፈት አልሞቱ ባይ ተጋዳይ ሆኖ በቃ የማያም አይነት ሽንፈት ነው እየተሸነፈ የነበረውና አይሸነፍም አይባልም። የትኛውም ዓለም ላይ ያለ አሰልጣኝ ይሸነፋል። የሱም እንደዛው አይነት ነው የገጠመውና በዚህ ረገድ የታክቲኩ ረገድ እኔ ለማይክል ካሪክ ቅድሚያ ሰጥተው የማንቸስተር ዩናይትድ አመራሮች ያስቀጥሉታል የሚል እምነት አለኝ። ወደፊት ማንቸስተር ዩናይትድ በጥሩ ሁኔታ ተስተካክሎ ማየት ከፈለጉ ይህንን ማይክል ካሪክን የ2 ዓመት ኮንትራት ሰጥተውት ለስንቱ ለማይሆን አሰልጣኝ እኮ ተሰጥቶታል፣ ብር ይዞ ለሚሄድ ማለት ነው። ትንሽ አይቶ የወደቀ ነገር ሳይመጣ ካሳ የትኛም አሰልጣኝ ቢመጣም ካሳ ይዞ ከመሄድ ወደ ላይ አይልም። እኔ ብዙ ጊዜ አይቻለሁና ብዙ ይተነተናል። አሁን በአለም ላይ ካሉት አሰልጣኞች ኦልትራፎርድ ቢደርሱ ምንም አይነት ለውጥ የካሪክን ያህል ይለውጣሉ ብዬ ማስበው የለም። ፔፕ ጋርዲዮላ ቢመጣ ፔፕ ጋርዲዮላ ተነክቶበታል። በቃ ታውቋል። በእንግሊዝ ፉትቦል ውስጥ ማለት ያለው ሁኔታ ጨርሷል። ሩጫውን የጨረሰ በቃ ልክ ጆዜ መጣ። ጆዜ አሁን ሩጫውን የፌድ አውት ያደረገ አሰልጣኝ ነው። ልክ አርዘን ቪንገር ፌድ አውት አድርጉ በጣም ጥሩ ነበሩ። ከዛ እየታወቀ ሲመጣ ፌድ አውት የሚያደርግበት ጊዜ አለ። አሁን ፔፕ ጋርዲዮላ ወደ ብሔራዊ ቡድን ወደ መያዝ ደረጃ አሁን ያለበት ስቴጅ ብሔራዊ ቡድን በቃ አሁን ኢጣሊያን ብሔራዊ ቡድን በእጩነት አቅርቦታል። እዛ ቢሄድ በጣም ይዋጣለታል ብዬ አስባለሁ። መሄድም ያለበት ሰዓት ነው አሁን። በቃ በጣም አቅሙን ተጠቅሞ ሰርቷል፣ አልቻለም። ከሚስቱ ጋር እስከ መለያየት ድረስ አድርሶታል። ጊዜ ሳይሰጥ ለቤቱ ሰርቷል፣ ግን ውጤት እየራቀው ነው ያለው። አሁን ማይክል አርቴታም ዘንድሮ ካላገኘ ከዚህ በኋላ በጣም ጉልበቱን ጨርሷል። ፒኩ ላይ ነው ያለው። ምናልባት ኔክስት 2 ዓመት ሊሄድ ይችላል ብዬ ነው ማስበው። የትኛው አሰልጣኝ በአሁኑ ሰዓት ዩናይትድ ከካሪክ ውጪ ሉዊስ ኤንሪኬ ከመጣ ኢትስ ኦኬ። እኔ ድሮ ጀምሮ ሉዊስ ኤንሪኬን በምን አይነት አመራሮቹ ዩናይትድ ውስጥ ያሉት በጣም ትክክል አይደሉም። ሉዊስ ኤንሪኬ ፓሪስ ሴን ጀርሜን ከመሄዱ በፊት ብዙ ጊዜ ያለ ስራ ቁጭ ብሏል። የሚገርማችሁ ነገር አሁን የባርሴሎና ሃንሲ ፍሊክ በጣም ቁጭ ብሏል። የሚገርማችሁ ነገር ዩናይትድ የሚመርጣቸው አሰልጣኞች የሚያስገርሙኝ ነበር ከበፊቱ። እውነቴን ነው የምነግራችሁ። እኔ አሁን በሚዲያ በቅርብ ጊዜ ስለመጣሁ እንጂ
ስላላጋራሁት እንጂ ሀሳቤ ይሄው ነው። በቃ ግልጽ የሆነ አይን መታወር ማለት ነው። የሚመርጧቸው አሰልጣኞች ገና ሲመጡ የሚያስቁ ነው የሚመርጡት። ያንኑ አይተው የሚሸኙበት ሁኔታ ነው ያለው ማለት ነው። ትንሽ እንደው አሞሪም ሲመጣ ከሰራው ስራ አንፃር ከወጣትነትም አንፃር ተጠብቆ ነበር፣ የከሸፈ ሆኗል። ነገር ግን ከኤንሪኬ ውጪ በአሁኑ ሰዓት ኦልትራፎርድ ላይ ካሪክን የሚበልጥ አሰልጣኝ ይመጣል ተብሎ አይጠበቅም በጭራሽ። ወይም ቡድኑን ገሎት እንደገና አፍርሶ ለመገንባት ካልሆነ በስተቀር በጭራሽ አእምሮ ያለው ቲም ሊደሮች ወይም ኃላፊዎቹ ይህንን ያደርጋሉ ብዬ አላስብም ማለት ነው። እናንተስ ከካሪክ ቆይታ አንፃር ምን ትላላችሁ? እስቲ ሀሳባችሁን በኮሜንት ላይ ጻፍ እንድታደርጉልኝ ፈልጋለሁ። ካሪክ በሌላ በኩል ደግሞ ከተጫዋቾች አያያዝ ራሱ ተጫዋቾች አያያዝ ረገድ የሚገርማችሁ ነው። በጣም በሳል አሰልጣኝ እንኳን እንደዚህ የማያደርግ ነው። በቃ የማያደርገውን ስራ ነው እየሰራ ያለው። በተለይ ወጣቶቹን እነ ኮቢ ማይኖ፣ ጃክ ፍሌቸር ከታች ሲቸግረው ያመጣቸዋል። ከትላልቆቹ በማያንስ መልኩ ነው የሚጫወቱት። በጣም አይቻለሁ እና በጣም ድንቅ ስራ ነው የሚሰራው። ከዲሲፕሊን ከስነ ምግባር አንጻር ከሌሎቹ አሰልጣኝ ጋር እንደመጡ የነበረው ኮሽታ ጩኸት የለም። እሱ ጋር አክብሮት በጣም በፍቅር ሲያሸንፉም ሄደው እሱ ላይ የሚንጠለጠሉት ፍቅሩን የሚሰጡ ለሱ የሚሟማቱበት መልኩ ስታየው በጣም በቃ የሚገርም ነው። ኮቢ ማይኑን እንዴት እንደገና እንደፈጠረው ስታየው እነ ሴስኮን ምን ያህል እንደገና እንደፈጠረው እንደመጣ ምን ያህል ኮንፊደንት የሆነ አሰልጣኝ መሆኑ የምታውቁት ሴስኮን አስቀምጦት ነው የገባው። ያ ቃል በቃ ምን ማድረግ እንዳለበት የሚያውቅ አሰልጣኝ ነው። ሴስኮን ከዛ ቋሚ ይሁን ተባለ። ቋሚ ሲያደርግ ደግሞ ዜሮ ይሆናል። ተቀይሮ የሚገባ ተጫዋች እንዴት ሲሳካለት ቶፕ ጎል ውስጥ እንደከተተው አይተናል። እና ኮቢ ማይኖ ማይክል ካሪክ ተጫዋች በነበረ ሰዓት የመሀል ክፍሉ ላይ በጣም ድንቅ ተጫዋች ነው። ጨዋታ የማንበብ ብቃቱ፣ እንዴት መከላከል እንዳለበት ክፍተትን የሚያይበት መልኩ ያንን ነገር ቡድን ውስጥ እያሰረጸ ያለ ነው ይመስለኝ። ይሄ ብራዚላዊ ዲፌንሲቭ ሚድፊልደር ራሱ እንዴት እንደገና እንደፈጠረው አይተናል። እና በጣም የማብቃት ረገድ ያለው ሚና እንደዚሁ የሚታይ በቀላል የሚታይ አይደለም ማለት ነው። ቡድኑን እንደገና ሜዳ ላይ ያለውን ስርዓት፣ ተከላካይ ክፍል ጥንካሬ እንዴት እንደፈጠረለት አይተናል። የሚገርማችሁ በያይዶ ነው ያው ተከላካይ ዋናዎቹ በሌሉበት ሲጎዱ ሁሉንም አማራጭ እንዲኖር አድርጎ ሲመጣ አሁን በፊት በጣም አሞሪም ሰዓት ቡድኑ ስኳዱ ጠባብ ነው ብለን የምናስበውን ቡድን ለካ በጣም ሰፊ አድርገን እንድናየውን ያደረገነው። አሁን ሪዘርቭ ላይ ስናይ በጣም ብቁ የሆኑ ተጫዋቾች ቁጭ ብሎ ነው የምናያቸው። ተቀያሪ ወንበር ላይ እነ ጆሹዋ ስርጊሲ፣ እነ ሴስኮ፣ እነ በጣም የሚገርሙ ተጫዋቾች ቁጭ ብለው አስቀምጠው የተጎዱበት ያልተመለሱ ተጫዋቾች ሲመለሱ ደግሞ አስቡት። ሁሉንም አግበስብሶ ያለ ቦታቸው አያሰልፍም። በየቦታው ላይ ተቀያሪ እንዲኖር አድርጎ ነው እየሰራ ያለውና በጣም የሚገርም ነው። ሌላው ደግሞ በተጨማሪ በዚህ ላይ ተጨማሪ አዲስ ፈራሚዎች ደግሞ ፉልባክ ላይ ሉክ ሾው ተቀያሪ ቢያገኝ፣ ናዝራዊ እንደዚሁ ቢያገኝ፣ መሀል ላይ ደግሞ ሸዋሚኒ እንደተባሉ አሁን እየተባለ እየተወራ ያለው ከማድሪድ ቢመጣለት አቤት ምን አይነት ቡድን እንደሚሰራ አስቡት። ምን አይነት ቡድን እንደሚሰራ አስቡት። እና አመድ አሉ በዚህ ላይ እና አመድ እንኳን ተቀይሮ የሚወጡበት ቡድንን የሰራ ያለውና በጣም አስገራሚ ቡድን የመስራትና ሰርቫይቭ የሚያደርግ ቡድን እንደሚሰራ ለመግለጽ ፈልጌ ነው። ሌላው በእያንዳንዱ ቦታ ላይ ሁለት ተቀያሪ ያሉት ነገሮችን እንዲፈጠርለት ሰፊ ስኳድ እንዲፈጠርለት ከተሰራ ማንቸስተር ዩናይትድ የሚቀመስ ቡድን አይሆንም ማለት ነው። ለ2026-27 እንደዚሁ ውድድር ዘመን
የማንቸስተር ሲቲ እና አርሰናል ሊቨርፑል ጋር ያለውን ፉክክር ሶስቱ ናቸው የታወቀው። አሁን እሱ ለማቆም ዩናይትድ እንግዲህ ይሄ ካሪክን ይዞ ከሄደ ይህንን ሰብሮ ተፎካካሪ ያደርጋል የሚል እምነት አለኝ። የጎደሉ ቦታዎች ላይ ተከላካይ መሀል ክፍሉን የሚያጠናክሩለትና አማራጭ አጥቂ የሚገዙለት ከሆነ በጣም የፕሪሚየር ሊጉ ዋንጫ ፉክክር ውስጥ በሚገባ ይፎካከራል ብዬ ከማስባቸው ክለቦች ውስጥ አንዱ ነው። በቻምፒየንስ ሊጉም ላይ ውጤታማ ለመሆን የሚችል ቡድን ይሰራል ብዬ አምናለሁ ማለት ነው። በሌላ በኩል ደግሞ አሞሪም ይዘውት ቢሆን ሌላ አሰልጣኝ ይዘውት ቢሆን ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ይመለስ ነበር ወይ ብለን ስናስብ አይደለም፣ በጭራሽ ይመለስ አይችልም። ይሄ ደግሞ ባለውለታ ነው ለማንቸስተር ዩናይትድ። ለዚህ ነው ደጋፊው በጣም ነው የሚወደው። ኦልድ ትራፎርድ ደጋፊ በጣም ነው የሚወደው። በዓለም ላይ ያለው ደጋፊ በጣም ነው የሚወደው እና የሰራው ስራ እንደዚሁ በአንድ ሌሊት ሰርቶ የመጣ አይደለም። የአእምሮ ጭማቂ ነውና በጣም የሚገርም ነው ለማለት ፈልጌ ነው። በማጠቃለያ ዩናይትድ በማይክል ካሪክ አመራር እና በአዲስ ፈራሚዎች የሚመጡለት ከሆነ ወደፊት ምን ታስባላችሁ? ወደ ትክክለኛው መንገድ እየተመለሰ ነው ብላችሁ ታስባላችሁ? ይህንን ነገር እስቲ አስተያየት አስቀምጡልኝ። እናንተስ በማይክል ካሪክ አመራርነት ደስተኛ ናችሁ? የትኛው አዲስ ፈራሚ ዝግጅቱ ላይ ወይም የትኛው አዲስ ፈራሚ ነው ዝግጅቱ ላይ ትልቅ ተጽዕኖ ፈጥሯል ብላችሁ የምታስቡት? አሁን እየተጫወቱ ካሉት ማለት ነው። ኮሜንት ላይ ጻፉልኝ። ይሄንንም እንግዲህ ለዛሬ በታላቁ የእንግሊዝ ክለብ ማንቸስተር ዩናይትድ ዙሪያ ያዘጋጀውላችሁ መረጃ የወደፊቱ ማንቸስተር ዩናይትድ ምን ይመስላል የሚለውን ነገር ይሄንን ይመስላል። ዛሬ የነበረኝ መረጃ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስከምንገናኝ ቻው፣ ደህና ቆዩልኝ።